Okay, let's go. ሰላም ፋሚሊ፣ ይህ ጆርጅ ኢንፎ ዩቲዩብ ቻናል ነው። ዛሬ በአዲስ ቪዲዮ ተገናኝተናል። ነገር ግን ወደ ቪዲዮ ከመሄዳችን በፊት ሳብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩን። ዳይ ወደ ቪዲዮ። እሺ ጋይዝ፣ ዛሬ ማሳያችሁ በአለማችን ላይ ወይም በአለም ላይ 5 ምርጥ ስማርትፎን ወይም የ26 ስማርትፎኖችን ነው እንግዲህ ዛሬ ማሳያችሁ። እነዚህ 5ቱ ስልኮች በዛሬ ገበያ ላይ ፋስት የሆኑ ስልኮች ናቸው። 5G ያላቸው ናቸው። እንግዲህ በመጀመሪያ ላይ ሳምሰንግ ጋላክሲ S21 አልትራ ነው። ይህ በ26 ምርጥ የፍላግሺፕ ስልክ ነው። በዚህ ስልክ ውስጥ 6.9 ኢንች ዳይናሚክ አሞሌድ 120 ሄርትዝ ታላቅ ስክሪን ነው በነገራችን ላይ እና ስናፕድራጎን 8 ላይት G5 ነው። ፈጣን ክፍያና 200 ሜጋፒክስ ዋና ካሜራ ያለው ነው ማለት ነው። አስባችሁታል? 200 ሜጋፒክስ ማለት ነውና ኤምፒ ካሜራ አለው። ከዛ ላይ ፎቶዎችም እንደፈለጋችሁ ዙም አድርጋችሁ ማቅረብ ይችላል፣ ዙም አድርጎ ማቅረብ ይችላል ማለት ነው። እንዲሁም 60 ዋት ፈጣን በግልጽ ማስኬት እና የዋይርሌስ ማስኬት እና AI ባሪያትን በውስጡ አካቶ የያዘ ምርጥ ስልክ ነው ማለት ነውና ያው ፒክቸሩ ላይ ወይም ኢሜጁን እንደምታዩት ነው። በጣም ምርጥ የሆነች ስልክ ነች ማለት ነው። ዋጋውን ኮሜንት ላይ አስቀምጡልን። ያው እንደምታዩት ነው፣ ቼክ አድርጉ። ሁለተኛ ላይ አፕል አይፎን 17 ፕሮ ማክስ፣ ይህ ደግሞ ምርጥ የተሻለ ስልክ ነው። 6.9 ኢንች ሱፐር ሬቲና XDR ኦሌድ 120 ሄርትዝ ስክሪን ደግሞ A19 ፕሮ ፈጣን ክፍያ ነው። ሌላ 48 ኤምፒ 3 ካሜራ ይዟል ማለት ነው። አስባችኋል? እና 48 ኤምፒ 3 ካሜራ ይዟል ማለት ነው። ፎቶና ቪዲዮዎች በጣም ጥሩ ሲሆኑ መጋሴፍ የማያስረዝም ማስኬት እና በረጅም ጊዜ ስራ የሚችል ባትሪ ያለው ማለት ነውና ይሄ በጣም ምርጥ ስልክ ነው። እዚህ ላይ ያው ፒክቸሩ ላይ እንደምትመለከቱት 48 ኤምፒ 3 ካሜራዎች እነዚህ ናቸው ማለት ነው። ያው በደንብ ይዩት እና ይሄም በሁለተኛ ደረጃ ላይ ይገኛል ማለት ነው። ሶስተኛ ላይ ጉግል ፒክሴል 10 ፕሮ ኤክስኤል የሚል ስልክ ነው። ይሄ በአይ ፎቶግራፊ እና አብዛኛው ስፔሻሊ ኤአይ ፎቶግራፊ ላይ የተመረቀ ስልክ ነው በነገራችን ላይ ማለት ነው። እና ቴንሰር G5 ፈጣን ክፍያ ያለው 6.8 ኢንች ኦሌድ ስክሪን እና 50 ሜጋፒክስ መሰረታዊ ካሜራ 5x ዙም ባለው ይታያል ማለት ነው። አስፋሽታል 5x ላይ ዙም ባለው ላይ በደንብ ይታያል ማለት ነው። ከዛ የአይ መተግበሪያዎችን ጥሩ አንድሮይድ ልምድና 7 ዓመት የኦኤስ ዝርዝሮችን በውስጡ አካተው የያዘ ነው ማለት ነው። እና ስክሪኑ ላይ እንደምትመለከቱት ጉግል ፒክሴል 10 ፕሮ ኤክስኤል ነው ማለት ነው። ይህ ስልክ በጣም ተመራጭ ስልክ ነው እና 3ኛ ደረጃ ላይ ይገኛል። አራተኛው OnePlus 13 ስልክ ነው። ይሄ ማስተካከያና የዋጋ ሚዛን ያለው ስልክ ነው እና ስናፕድራጎን ፈጣን ክፍያ 6.82 ኢንች አሞሌድ ስክሪን እና 100 ዋት ፈጣን ማስኬት ይዟል ማለት ነው። ስፔሻሊ ለጨዋታ ወይም በጨዋታ ተጠቃሚዎች ጌም ለምትጫወቱ ብዙ ሰዎች ይህ ስልክ ተመራጭ ነው ማለት እና በጣም ጥሩ ነው፣ ፈጣኝ ነው ማለት ነው። እና 4ኛ ደረጃን ይዟል። ያው ስክሪኑ ላይ ፎቶ ላይ እንደምታዩት ይሄን ነው። በጣም ደስ ይላል። ባኪም ፍሮንት ላይ ማለት ነው ስታዩት። የመጨረሻው ሻኦሚ 17 አልትራ ይላል። ሻኦሚ ወይም 17 አልትራ ነው። ይሄ ደግሞ ለፎቶግራፊና ለአንዳንድ ስራዎች ለተጠቃሚዎች የተሰራ ስልክ ነው በነገራችን ላይ ስፔሻሊ ለፎቶግራፊ ማለት ነው። እና ስናፕድራጎን 8 ላይት G5 ፈጣን ክፍያ ነው። ለይሳ ተቀናቃኝ 200 ሜጋ ኤምፒ ካሜራ እና ፈጣን ማስኬት ያላት ስልክ ናቸው ማለት ነው። እቺም ይህ ስልክ ዙም ፎቶግራፊ ነው በነገራችን ላይ በጣም በከፍተኛ ፎቶ ቪዲዮ ማምረት ላይ በጣም ጥሩ ውጤት ያለው ነው ማለት ነው። በጣም ያቀርባል። እንደምትመለከቱት እዚህ ጋር ዙም ስታደርጉት
ቪዲዮ ማብረት ላይ በጣም ጥሩ ውጤት ያቀርባል ማለት በጥሩ ውጤት በጣም ያቀርባል ወደዚህ ማለት ነውና እነዚህ እቺ ስልክ በጣም ምርጥ 5 ደረጃ ላይ ተቀምጣለች በ26 እንግዲህ ቤተሰብ እነዚህ በ26 የተመረጡ አፕዴት የሆኑ 5 ስማርት ስልኮች ናቸው። ዋጋቸውን ኮሜንት ላይ እንድታስቀምጡልን እላለሁ።